በጣላት ኩት ታሉ ግን ቂጡን እኔ ነኝ ሞጋው ያማችኋል አባ ወይኔ በቃ ወንድ ማጣት ያ ሁሉ ነገር እያለ ያማል ቃስ ብላ አትሄድም እንዴ ምንድነው አንተ እየሮጣችሁ መጥተት ምንድነው አፈሳ ወጣት እየታፈሰ አሮጥም እንዴ ስንት አመት ሮጥኩኝ ስንት አመት እንዴ አገሬን አስጠራለሁ ለነሱ የሮጥኩትን ሩጫ ብሮጥም አሮጥም የመጣ ይምጣው ቁም እንዳታ ትበላሻል አራጭራሽ ላይ ፕሬስ ስለሆነ ነው እንጂ ሽንኩርቱ ከ5 ብር አይቀርስም ያውነት ወይ የኔ ወጣም ሸሩ ነው እየሮጠ ያሉት ያዛቸው ጭራሽ ጠምደት አርሰባችኋል ይሄ ነው እንደሚይዘው ጭራሽ ቦትሷል በዝኑሩ ውድነት እንኳን ታፊሺ እንደውም ቃል ያለው በሽንኩርት አርዋጋም እንኳን ፍልፍላት ሽንኩርት አምባመስ ወይኔ ተበላ ዛሬ ፍላጎት ዛሬ ጉድ ነው ፊላ አቤት ወዴት የሆነ ቃጣል አድርጌ ለመጣኮ እንደውም ስፈልገን ያገኙክ ለዛሬ የውሸት ባሌ እንድትሆን ፈልጋለሁ ያ ማለት ለዛሬ ሁሉም ነገር ይፈቀድልሃል ምን አለ ቂጤ ዛሬ ፋታ ብትሰጠኝ ምን አልከኝ አይ ምንም በቃ የሆነች ቃለች ጣል አድርጌ በቃ ጣል አድርጎ ማምጣት ወይ ለሱስ ጊዜ ለኝ ቶሎ መሄድ አለብን እና ከነሸርታታ ምንም ወይኔ ቀጠነ እንጂ ቆጣጣህ ቢል ለመቋጠር ይመች ነበር አረቢያን ሰካስባይ ሰብስክራይብ ያላደርጋችሁ ሰብስክራይብ በማድረግ ቤተሰብ ይሄ መቆጣጠሪያን ክብል የመሰለ ሰው የማን ድር ቤት ኩባያ ነው መጣሽብኝ ደግሞ እርግዬ እንዴት ነሽ ሳልነግርሽ ማዳም እኮ ሴኩሪቲ ልታመጣ ሄዳለች እንዴ ዛሬማ ደህና ጥበቃ ካልመጣ እኔ እኮ ወልፍ ሊገለኝ ነው ካልሆነ እወጣላታለሁ እኔ ለሊት ሙሉ ቆሜ እያደርኩኝ ማለት ነው ጠምቶኛል ቆንጆ ነገር ነች አንተ በቁንጅና ምን አለ ስራና አልፋት ሰራ ምን ደም እንዴት አልሽ ትሪንጎ እትዬ ሰላም ቃስካውን አለጠብሽ ምንድነው እየሞከርኩ ነው ዋይ የለም ምንድነው የምትናገረው ይሄ ነው ጥበቃው እትዬ እየቀለልሽን ይሄ የወሊድ መቆጣጠሪያን ክብል የመሰለ ሰው የማን ድር ቤት ኩባያ ነው መጣሽብኝ ደግሞ ከማጠሩ መወጠር የሆነ ሰው ምታመጭ እኔ ደህና ጥበቃ ይመጣል ብዬ እኮ ነው እስካሁን ስለፈኝ ነበር ምንድነው ደህና ጥበቃ ፈርጠምጠም ያለ ልጅ ነው ይዤ መጣሁ ፈርጠምጠም እኮ አሉሉ ጭንቅላት ባናት ነው የምትወድቀው ሁሌ ተጋግጦ ፈጣሉ ተሪ ነው ይመስል ካንቺም ብዙ ነው ከኔ ጋር በል ስርዓት ከኔ ጋር ተደካኪ ከፈለግሽ ዝም በል አንተ መልሳት ስጠኝ ኧረ ተረጋጉ በቃ ማውጣት ነው ፈልገው ሴቴ ቀልድ ነው ያልሽው አንቺ እኔ አንድ ነገር ልንገርሽ ኢንተርናሽናል ሼፍ ሆኜ አልቡርሃን ቤት የሰራው ሰው ነኝ ማፊ ቡሽኪላ ካልደላ ተሳይሽ በተሊንክም ሽርታ ሁሉ ምንም ግን ደህና ነገር ትሰራ ለይሽ አንቺ ካርታ ያው ለተጠባበሰ ደህና ነገር የበላሽ በማን ነው ምግብማ ስለመድኩሽ ልንገርሽ ኤምባሲ ጂንስ ነው የሚቀጥሩኝ በር መክፈቻው ላይ እንኳን የማይደርስ ሰው ኧረ በስንት መከራ ነው ይዤ መጣሁት ልጅ ነው በስንት መከራ እኮ እያለቀሰብሽ ይሄ አሉሉ አናት ስቶቭ ላይ ግን ትደርሳለሽ ማን ነው የሚቀምስላት ወጥ በቃ አሁን ልንገርሽ መሰናበትን ፈልገው ደሞዜን ስጪኝ በየትኛው ሙያሽ ነው አንቺ በየትኛው ሙያሽ ነው ሲዮስ ያለኝ እኮ በምግብ ስራ ተፈተኝ ሰርተፊኬት ያለኝ ከመቼው ነው ሽንኩርት 150 የገባው አረቀንስ መችለት 130 ብር አልነበር እኛም ጨምሩብን እኮ ነው አይ በቃ እሺ እመጣለሁ ከነዛውም ወደቀችባት እርጉዝ ነች አንቺ ዞራቲም እንዴ ማለት እንዴ ምድሩ የድሮ ፍቅረኛው እንዳይሆን ብቻ ደርሻለሁ እጂ አንቺ ቀፋፊ ተሻለሽ ምንም ማለት ናፍቀኛል ናቀፈኝ ሰርካዲስ ሞዴ ያንደር ሆነሻል ልቤማ ካበገው ቴንክ ዩ ስማኝ ማዘር እንዳትወጣ እንገናኛለን እሺ ቻው ዳጊ ማርዬ ከዚህ በኋላ ማየ የሌለችበት እንዴት ነው መሆኑ እኔ ያለው ደግሞ መቼም አልተውህም ይሄው ቃሌ ነው እኔም መቼም አልተውሽም ማርዬ እሺ እንሂድ ዝምታ ሲውጠኝ ምን እንደምሳታ ደስ አይለኝም አንቺን አገኝ ብዬ የእስር ጊዜ ሀሪፍ ነበር ደስ አይለኝም ምን እንደገረመኝ ታውቃለህ ፊልም የመሰለ ውሸት ዋሽተ ከኔ ለመራቅ መሞከረ እንደሱ እኮ አይደለም ማርዬ ላስረዳሽ ምን ልታስረዳኝ ሁሉንም ሰማሁት እኮ ያቺ የሰፈራችንን የሀብታሟን ልጅ ማግባትህን ልጨምርልህ እሷም የቤትና የመኪና ባለቤት ማረጓን ድንገት ባጋጣሚ ብቻ መልካም ህይወት በመንታ አንቺም ግን እኔን ለመርሳት ብዙም አልቆየሽ ለማንኛውም ለልጅሽ አባት እንኳን ደስ አለህ በይልኝ አንተ ነህ ደግሞ
ደግሞ ወንድ ነው። እግዚአብሔር አንተ እንደምትወኝ ያውቆ መጽናኛ ሰጠኝ። አበባዬ የምድር ላይ አንተማ ሱርጂው ብለኸኝ ነበር ግን አሳዘነኝ። ማርዬ እንድታጽናናኝ ወይ አብረኸኝ እንድትሆን አይደለም የነገርኩ። ያኔ በፍቅር ጊዜ የገባሁልህን ቃል እንዳላጠፍኩ እንድታውቅ እንጂ። ይቅርታ ማርዬ፣ አትጥይኝ። ድህነት ነው ያለያየን። አልጠላህም። የልጅ አባት አይደለ? መልካም ህይወት። እሺ ቢያንስ አካውንትሽን ንገሪኝ፣ ተቆራጭ ላድርግ። ዳግመኛ ወደ ህይወቴ እንዳትመለስ። እኔ ማርያ ለአንድ ልጅ ያላንስም። እሺ ያሰብከውን ለጊዮርጊስ ስጥ። ፍርዱን ለእናንተ ግን ከምንም በላይ ለመስቀል አምባ ቅዱስ ጊዮርጊስ ቤተክርስቲያን አሁን እኛ እናስፈልጋቸዋለን። አባቶችን መልእክት ልከዋል። በሰማዕቱ ስለ ቅዱስ ጊዮርጊስ ስም ለምናችኋለሁ። ኧረ እንደው አሁን ድረሱልን ልጆቼ። ስለዚህ ሁላችንም የአባታችን የሰማዕቱ የቅዱስ ጊዮርጊስ ውለታ አለብንና በዚህ አካውንት ያቅማችንን እንደግፍላለሁ። እወዳችኋለሁ። ባይ። የተሰወረው ገንዘብ የት ነው የደበቃችሁት? የምን ገንዘብ? ይኸውልህ እዚህ ቢሮ ሁሉም እንዳይታጋሽ አደረገ። እርግጠኛ ነህ አታውቅም? ማስፈራሪያው ነው። ከምን ይጀምር? እዚህ ቢሮ ሁሉም እንዳይታጋሽ አደረገ። አትናገርም ወይ? አትናገርም? አትናገርም ወይ? ሻድ ነው የምሰጥህ። ምንድን ነው ትናገራለህ? የማውቀው ነገር ሰዓት የለንም። አንተ ጋር የሚታገል ሰው የለም። በስኳር እያስፈራራ እሺ እናገራለሁ። ሀሳቡ ምስክር ነው ያመጣው። እህቴ ማለችበት እኔ ጓሮ ነው የተቀበረው። እኔ ጋር ያለው ጓሮ ነው ያለው 2 ሜትር ብቻ ነው የተቀበረው። እርግጠኛ ነኝ። እሺ አሁን ተጠበባል። ጋሼ እንዴት ነህ? ሰላም ነው? ከጭሩ ጋሼ እንዴት ነህ? ሰላም ነው። አማን ነው? ሰላም እንዴት ነህ? መኪና ሰቲስ ነው ነግሩስ ጋሼ እንዴት ነህ? ሰላም ነው ወይ? እንዴት ነው? አማን ነው? እንዴት ነህ? ሰላም ነው? ሰላም ነው ወይ? እንዴት ነው? ሰላም ነው? ሰላም ነው? እንዴት ነው? ቤተሰቡ ሰላም ነው? አለን። እንዴት ነው? ሰላም ነው? ጠፋህ? አላለሁ። ምን ያው ምንድን ነው? ባለፈው ደግሞ መኪና ይዘህ በቃ ሰላም ሳትለን ምናምን አለፍ። ባለፈው ኧረ ተው አልፌ ተው ሌላ ሰው አረጋሽ አንተ ነህ ያ በመኪና የሚሄደው ስቃበ ምናምን እኮ ነው። ኧረ ተው እኔ እንደው ታዲያ የውድህነታችን ይሻለናል መሰለኝ ሰላም ለማባባት። ይሻለናል። ምን ጣል ያደርጉልኛል ያን መኪና ያስኩኝ ጊዜ መሬቱም ሰማዩም ድብልቅልቅ በጣም በቃ ምን ልበልህ ጋሽ አውቀህ ነው። ግን ተው አንተን ሰላም አላልክም። አረጋሽ አይ በቃሽ ደህና ደር በቃ ጋሽ የውድህነታችን ይሻለናል ጋሽ ያሱ ለምን ወይ እኔ እንኳን አንተ ትወጣለህ። ምን አይነት ነቀርሳው እንግዲህ ነው እንደው እኔ የምልህ ነው 30 ዓመት አለፈ እኮ ላይ ለምን ቤት ተከራይ አንቺስ ብቻሽን ስትበይ እንዴ ትንሽ ዓመት ብቻ ስጭኝ መቼ ትንሽ እንኳን ለሱ አታካፍኝ እንጂ መቼ ይሄው እንደው አዲስ ዓመት የምትወልህ የለ በአዲሱ ዓመት ኦኬ ያው ፕሊዝ ኧረ ወልቅ ነው ምንም እኮ እንዲህ የሚያባብል ነገር የለውም። ዋናው ጤና ነው። ዋናው ጤና ጤናማ ምን ይጎልሃል? ባይፓስ ሙልጭ አድርገህ ታጠባለህ ትበላለህ። አንተ ምን ይጎልብሃል? ጤና ሆናል። ችግሩ እኮ እኔና መሶቤ ነን። ባጠገባችን ባለፍኩ ቁጥር ከሙ እያለ ያውስ መረረኝ። እሺ እወጣለሁ። ይወጣል ይቀየራል። አቤት ብርቅ ነው። ልትሄድ ነው? በል እንግዲህ ፈረሰኛው ወርጊ ሲከተል ሌላ ምን እላለሁ? አሜን። ያዝ አይፓሱንማ ያዝ ጤናህንማ እንዳትረሳ። በቃ ቤት ልቀይር ሙልጭ እያልክ ብላ በሱ
ማለት እሱ እኮ የኔ ክፍል ነው እና ቢሆንስ ቤት ብትቀይረው ከዚህ ወደዚህ ነው ከዚህ ወደዚህ ቀይርኩ አይረዳ ደም ብር ሲሰርቀኝ ሲይዘው ኮሎኔል ወንዶሰን ቀርቴ ሁለቅ ምን አባህ ነው የምትፈልገው? ቀጠሮ ነበር። የምን አባህ ቀጠሮ? ቢሳኒያ ቀጥራኝ ብትንበል እሺ ዶርዬ ጋሽ ቀጨኑ ምን እያደረጉ ነው? እሺ ሰላም ነው ጋር ሰው ነው ምንድነው እያልኩኝ እኔ እኮ ተደናግጬ እኮ ነው። እንዴት ነው? ሰላም ነው ወይ? አለን። እንዴት ነው? ሰላም ነው። ምን እያደረክ ነው? ሰው ግቢ ዋይፋይ መከረኛ ዋይፋይ በቃ የማን ዋይፋይ ነው የምትጠቀመው? እኔ ጃሚጣም እስኪ አምጣው ስልኩን እስኪ። አይ እኔ ሰው ነው ምንድነው እያልኩ ያው ለመረጃ ስለፈለኩ ነው። እዛ ላይ ደግሞ ስጋት አለኝ። አምጣው ስልኩን አምጣው እስኪ። እሺ ኧረ አምጣው ምን አሳስብ። እሺ የማ ትልቅ ስልክ ነው ይመጣል እኮ ዋይፋይ ነው ይስባል እኮ ይሄ ዋይፋይ የኛ ዋይፋይ አይደል እንደምትጠቀመው? ማን የከፈተል? ቀይዋ ልጅ ናት ሚጣ። የኛ ልጅ እኮ ናት እሷ ሚጣ። ደህና እንጫወታለን እንጂ ደህና እንጫወታለን። እንዴ ሸበላ ይሄ መኪና ይማል የኔ ነው ያንተ በሰጠኝ ነው ስልክ ግቢ ያገባም ነበር አንዴ አይ እዚህ ይሻላል ቦታ እኮ ነበር የመኪናው አገባም ነበር በአንድ ፊት ዋይፋይን ከሰጣች አንተ መኪናውን ሰጣኝ መውጣት ነው መጠቃቀም እንደዚህ ነው ለዋይፋይ ብለህ አይደለም ልጅቱን ፈልገህ እንደመጣ መረጃ ሆኖ ደረሰኝ አየህ ሴኩሪቲ መሆኔ ምግብ እንብላ ብቻ የሚል ጓደኛ አለኝ። እንብላ ነው በቃ ምግብ እንብላ፣ እዛ ጋር እንብላ፣ እዚህም እንብላ፣ በየሰዓቱ እንብላ ነው። እውነት ነው። መቼ እንስራ የምትለው እንስራ የምትለኝ በአንተ ምክንያት እኮ ሆዴ ሰፋ እኮ። አንተ ግን በጣም ወንድ ነህ። የእውነት ሰው መጀመሪያ ዴት በጣም ታፍኛል። ሰው ነህ። ወይኔ ደነገጥክ እንዴ? አይዞህ አታልቅስ። ኢትስ ፋይን ሆኖ ይሄ ኢትስ ኦኬ እየበሉ ፈስ አረሳችሁ እዚህ በእናትሽ እንዴ አግማማለች እንዴ ቁጭ ብላ ያረጆሽ አረጋዋለች። ዛሬው ቪዲዮአችን ይሄንን ይመስል ነበር። እንደተዝናናችሁ ተስፋ አደርጋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። በቀጣይ እስከምንገናኝ ቸርን ሰንብቱ።